ሰላም ሰላም ውድ የኤልሲ ቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላምና ፍቅር ጤና ከሁላችሁ ጋር ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነትን ይስጥልን። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። የመለቃቸውን ቪዲዮዎች ደግሞ እስከ መጨረሻው ድረስ በማየት ላይክ እና ሼር አድርጉ። ስለምትከታተሉኝ አስተያየት ስለምትሰጡኝ ከልቤ አመሰግናለሁኝ። ከባለፈው የቀጠለውን የብርሃን እናት በዲያቆን ሄኖክ ኃይሌ የተጻፈውን ቀጣዩን ገጽ አነብላችኋለሁ። እስከ መጨረሻ ተከታተሉኝ። አዳም የሚለው ስም ከጎኑ ያለችውን ሔዋንን የሚጨምር ስም ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው እንዲል ዘፍጥረት ምዕራፍ 5 ቁጥር 2። አዳም የፍጥረታት አክሊል ከሆነ ደግሞ ሔዋን አዳም ከተፈጠረ በኋላ ከጎኑ ወጥታ የተሰራች የመጨረሻው ፍጥረታት መሆኗን በፍጥረታት አክሊል በአዳም ላይ በክብር የተቀመጠች እንደ ዕንቁ የምታበራ ጌጥ ያደርጋታል። አዳም ከፍጥረታት መጨረሻ መፈጠሩ ከክብሩ ባሻገር ከትዕቢት ጾር የሚጠብቀው ከለላም ነበረው። አዳም ሁሉንም ፍጥረታት ባየ ጊዜ በመኖር ከእርሱ የሚቀድሙ መሆናቸውን ሲያስብ ገዢ ሆኖ በእነርሱ ላይ በመሾሙ ምክንያት ፍጥረታትን ሁሉ እንዲያደንቅ ይረዳዋል። የበታችንም መናቅ ትዕቢት ነውና ቀደምቱ መፈጠራቸውን ሲያይ ግን በራሪዋ ትንኝ እንኳን በዕድሜ እንደምትቀድመው አስቦ ራሱን ይገስጻል። እግዚአብሔር ስም አወጣላችሁ ብሎ በሰጠው ክብር አዳም በእንስሳ ላይ ንጉሥ ነበረ። ቅዱስ ኤፍሬም እንዳለው እስራኤል ከክብሩ የተነሳ የሙሴን ፊት ለማየት እንዳልተቻላቸው እንስሳ አዳም ስም ባወጣላቸው ጊዜ የፊቱን ክብር ማየት ተስኗቸው አቀርቅረው ይሄዱ ነበረ። ለዚህም ምክንያት ቄልምጦስ እንዳለ የአዳም ብርሃን ከፀሐይ ብርሃን ይልቅ የሚበልጥ ስጋውም እንደ ጠዋት ኮከብ የሚያበራ ስለነበር ነው። ወይፈዳድ ብርሃነ ለአዳም እመ ብርሃነ ፀሐይ ወብርህ ስጋሆ ከመ ኮከብ ጽባህ። ወዳጅ ይህንን ስትሰማ ሰው እንዴት እንደ ፀሐይ ሲደምቅ እንደ ከዋክብት ሊያበራ ይችላል ብለህ ለማመን የተቸገርክ፣ አዳምም የበደለውን አሁን እኔና አንተ ያለንበትን ሳይደምቁ ሳያበሩ መኖር እንዳለ ማመን ስላልቻለ ነበረ። አዳምና ሔዋን አለመታዘዛቸው የሚያመጣውን ጥፋት ለመገመት አልቻሉም ነበረ። እኛም የእነርሱን ካለመታዘዝ በፊት የነበራቸውን ጥፋት የሌለበት የበረከት ሕይወት ለመገመት አይቻለንም ብሏል ቅዱስ ጎርጎርዮስ ዘስኑስ። አባ ቅዱስ ጎርጎርዮስ ዘጋስጫም አዳም በገነት ሳለ ለብሶት የነበረውን የክብር ብርሃን በታቦር ተራራ ከተገለጠው ሁለተኛው አዳም ክርስቶስ ለደቀ መዛሙርቱ ካሳየው ብርሃን ጋር አንድ ነው ይላል። እንስሳት ብርሃንን የለበሰውን አዳምን ሲያዩ እንደ ታቦር ተራራ መዛሙርት በፍርሃት ከመውደቅ በቀር ምንም ማድረግ አይችሉም ነበረ። በዚህ ደረጃ የሚያከብሩትን ፍጥረታትን አዳም ቀድሟቸው ተፈጥሮ ቢሆን ኖሮ ኋላ የገጠመው ፈተና ቀድሞ መጥቶ ፈጣሪያችሁ ነኝ እንዳሰኘው ጠበቀው። የነጻነት እስረኞች እግዚአብሔር የሰው ልጅ በነፍሱ በአርአያው ነባቤ ልባዊ ሕያው አድርጎ ከፈጠረው በኋላ ፍጹም ፈጣሪውን ወደ መምሰል ክብር ከፍ ይል ዘንድ የሚያስችለውን ነጻ ፈቃድ ግዕዛን አብሮ ሰጠው። እግዚአብሔር ያለ አንዳች ግፊት አንዳች ሳያስፈልገው ፍጥረታትን በፈቃዱ ፈጥሯል። እርሱ በመፈጠሩ አንዳች የማያገኝ አንዳች የሚጎድል በሰው እጅ የማያገለግል በራሱ ጊዜ ብፁዕና ብቻውን የሆነ ገዢ ነው። እንድናመሰግነው ፈልጎ ፈጠረን እንዳንል በባህሪው ዓለም ሳይፈጠር በእርሱ ዘንድ በነበረ ክብር በራሱ ዘንድ የነበረ ነው። እንድናምነውም ብሎ ፈጠረን እንዳንል ባመነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ እግዚአብሔር ሰውን የፈጠረው አንዳች ፈልጎ ሳይሆን በፈቃዱ ነበረ። የሐዋርያት ሥራ ምዕራፍ 16 ቁጥር 53፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 5፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13። ሰውን በዘፈቀደ ወይም በፈቀደው በራሱ አርአያ የፈጠረው እግዚአብሔር ለሰው ልጅ ይህንን ነጻ ፈቃድ አብሮ ሊሰጠው ወደደ። ሁሉንም አዘጋጅቶ በፍጹም ፍቅሩ ሰውን ከፈጠረው በኋላ ሰው ደግሞ በተራው ለእግዚአብሔር ያለውን ፍቅር እንዲያሳይ እድልን ሊሰጠው ወደደ። የመመረን ነጻነት እስከሌለህ ድረስ ፍቅርህን ልታሳይ አትችልምና እግዚአብሔር የሰውን ልጅ እግዚአብሔርን
እስካለመውደድ ድረስ እንዲመረጥ ነፃነት ሰጠው። የሰው ልጅ ያለ ነፃ ፈቃድ ቢፈጠር ኖሮ ከማምረቻ ማሽን ያለፈ ዋጋ አይኖረውምና ክፉን ለመጥላት መልካሙን ለመምረጥ እንዲችል ነፃ ሆኖ ተፈጠረ። ነፃነት ሳይኖረው መልካም ስራ ቢሰራ እንኳ በግዴታ እስከሆነ ድረስ ዋጋ ቢስ ነው። በግድ የሚሰራ መልካም ነገር መልካም አይደለም ይላል ቅዱስ ባስልዮስ። ይህንን በማድረጉ የሰው ልጅ አምላኩን ላለመምረጥም ይችላልና ነፃ ፈቃድ ለሰው ለመሰጠቱ ሁሉን ቻይ አምላክ ትልቅ ዋጋ የሚያስከፍል አምላካዊ ውሳኔን ወሰነ። የቅዱስ ሄሬኔዎስን ጥንታዊ የሰው ግዕዝ ሕግ የተሰኘው አገላለጥ መነሻ በማድረግ አንድ ግሪካዊ ጸሐፊ እንዲህ ይላል። ለፍቅሩ ነፃነት ምላሽ ሊሰጠው የሚችል ሰዎች ያሉበትን ዓለም በመፍጠር እግዚአብሔር ሁሉን ማድረግ የሚችል ባህሪውን ሊገድብ ፈቀደ። ሰዎችን ከመፈጠር በኋላ ከፍጥረታቱ ራሱን ለመሰወር ፍጥረቱ መርጠው ለመውደድ የሚችሉበትን ሁሉ ሰጣቸው። ይህንን በማድረጉ የሰው ልጅ ፈጣሪውን ላይመርጥ ስለሚችል አደገኛ ውሳኔ ነው። ሆኖም እግዚአብሔር ይህንን ባያደርግ ኑሮ ዓለም ያለ ፍቅር ትቀር ነበረ። እግዚአብሔር የሰው ልጅ ነፃ ፈቃዱን እንዲጠብቅና ለመታዘዝ ወደ መጨረሻው ፍጹምነት እንዲሻገር ያስቀመጠለት መሸጋገሪያ በገነት መካከል በነበረው ዕፀ በለስ እንዳይበላ መከልከል ነበረ። ዕፀ በለስ የሰው ልጅ የነፃ ፈቃዱንና የመታዘዙን አክሊል የሚያገኝበት መንገድ ነው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን የሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ዘፍጥረት ምዕራፍ 2 ከቁጥር 16-17። ወንጌላዊ ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዙም ከባዶቹ አይደሉም እንዳለው ሸክም ቀሊል ቀንበሩ ልዝብ የሆነ እግዚአብሔር ለአዳም ነፃ ፈቃድ መገለጫና ለፈጣሪው የሚታዘዝ መሆኑን ለማሳየት የሰጠው ትእዛዝ እጅግ በጣም ቀላል ትእዛዝ ነበረ። አንደኛ ዮሐንስ ምዕራፍ 5 ቁጥር 3፣ የማቴዎስ ወንጌል ምዕራፍ 11 ቁጥር 30። ዕፀ በለስን አለመብላት የሰው ልጅ ወደ ፍጹምነት ሱታፌ አምላካዊ የሚያበቃ የመታዘዝ ፈተና ቢሆንም ለመፈጸም ግን እጅግ በጣም ቀላል ትእዛዝ ነበረ። እግዚአብሔር ለአዳም አየር ወደ ውስጥ አትሳብ፣ አትተንፍስ፣ ዓይንህንም ጨፍን፣ አትግለጥ፣ በአንድ ቦታ እንዳትላወስ አይነት አስጨናቂ ትእዛዝ አላዘዘውም። በብዙ ሺህ የሚቆጠሩ ዛፎችን ፍሬ እንዲበላ ፈቅዶ አንዲትን ዛፍ ብቻ ባለመብላት መታዘዙን እንዲፈጽም ነገረው። ልብ አድርጉ፣ አዳም በዚህ ጊዜ የስስት ረሃብ አልነበረበትም። ስለዚህ እንኳንስ አንድ ዛፍ ከሁሉም ዛፍ ፍሬ እንዳይበላ ቢከለክለው እንኳን የሚከብደው ትእዛዝ ነበረ። ዕፀ በለስ በራሱ ክፋትን ያዘለ መርዛማ ዛፍ አይደለም። እግዚአብሔር ከፍሬው አትብሉ ያለው ዛፍ ስለነበረ ግን ዛፍ መታዘዝንና አለመታዘዝን ለመምረጥ የተዘጋጀ መሳሪያ ሆነ። አዳምና ሔዋን ከፍሬው ካልቀጠፉ የመታዘዝ ዛፍ ይሆናል። ቀጥፈው ከበሉ ግን ያለመታዘዝ ዛፍ ይሆናል። እግዚአብሔር ዕፀ በለስን የፈጠረው ልጅ ነፃ ፈቃድን ተጠቅሞ የሚወስነው ውሳኔ ወደ ዘላለማዊነት እንዲሸጋገር ምልክት እንደሆነና የመታዘዝ ሕይወት መለማመጃ እንደሆነ ብቻ ነው። ይህ ትእዛዝ ኢምአማዊነት ለመሸለም ቃል የሚገባ ሕይወት መመሪያ ነበረ። ስለዚህ ጉዳይ ቅዱስ ጎርጎርዮስ ዘእንዚእንአዙ ዕፀ በለስ ገና ሲበቅል ክፉ ሆኖ የበቀለ ዛፍ አይደለም ሲል፣ ቅዱስ ዮሐንስ አፈወርቅም ዕፀ በለስ በተፈጥሮ በውስጡ ክፋትን አልያዘም፣ መታዘዝንና አለመታዘዝን ግን ይዟል ብሏል። ዛፉ የተለየ ፍትሃታዊ ዛፍ ሆኖ አይደለም። እግዚአብሔር ለአዳም ትእዛዝ ሊሰጥ ሲል ለብቻው ጠቅሶ አነሳው እንጂ የተፈጠረው በዕለተ ማክሰኞ ከሌሎች ዛፎች ጋር ነበረ። ዕፀ በለስ መሆኑ ቀርቶ ዛፍ የሾላም የዝግባም የዘንባባም ዛፍ ቢሆን አትቀጥፉትም ተብሎ ከታዘዘ ያ ዛፍ ክፋትና መልካምነት ለመምረጥ የተዘጋጀ ፈጣሪንና በፍጥሩ በገዥና በተገዢ መካከል ምልክት የሚሆን ዛፍ መሆኑን አይቀርም። በአጭሩ በዘመናችን ቋንቋ ዕፀ በለስ የሰው ልጅ እግዚአብሔርን ከማምለክና ከአለማምለክ አንዱን እንዲመርጥ የቀረበለት የምርጫ ዛፍ ነው። መስጫ ሳጥን ሲሆን ዕፀ በለስን ለሰው ውድቀት እንደ ምክንያት አድርጎ ማንሳትም
መራጩን የሰው ልጅ ትቶ የድምፅ መስጫ ሳጥኑን እንደ ጥፋተኛ መቁጠር ነው። አዳምና ሔዋን ለእግዚአብሔር በነፃ ፈቃዳቸው ተጠቅመው እግዚአብሔርን መውደዳቸውንና ለእነርሱ መታዘዛቸውን ሊያሳዩ የሚችሉበት መንገድ ለኑሯቸው ብዙ አስፈላጊ ያልሆነውን ዕፀ በለስን ባለመብላት ብቻ ነበረ። ያንን ማድረግ ከቻሉ እግዚአብሔርን የመምሰልና የመጨረሻ ክብር አግኝተው ወደ ዘላለማዊነት ያድጉ ነበረ። ቅዱስ ጎርጎርዮስ ዘስኑስ እንዳለ ዛፍ የተቀመጠው ሰው ቀስ በቀስ ወደ ሕያውነት እንዲመጣና በሕጉ ሕይወትን ሕያው እንዲሆን ነበረ። አዳምና ሔዋንን የተሰጣቸው ነፃነት ተጠቅመው ሕይወትን መምረጥ ባለመቻላቸውና ከዛፉ ፍሬ በመብላታቸው የገዛ ነፃነታቸው እስረኞች፣ የነፃ ፈቃዳቸው ሰለባዎች ሆኑ። የተጻፉ ትእዛዛትን በሌሉበት በዚህ ጊዜ ለእነርሱ የተሰጠች ብቸኛ ሕግ ከዚች ዛፍ ፍሬ እንዲጾሙ ነበረ። አታመንዝር፣ በሐሰት አትመስክር፣ ወላጆችን አክብር የሚለው ሕግ አለመስጠታቸውን ሆኖም በገነት ሳሉ የነበረችውን አንዲት ሕግ እርሷም ሕግጋትን ሁሉ ፍጹም የምታደርግ የፍቅር ሕግ ጥሰው ክብራቸውን አጡ። አንዳንድ ሰው አዳምና ሔዋን ዕፀ በለስን ከመብላታቸው በፊት ምንም ነገር የማያውቁ ሆነው ቆይተው በዛፍ ፍሬ እውቀትን እንዲያገኙና ዛፉን ጥበብን የሚሰጥ እንደሆነ ያስባል። የእባብን ቃል ይዘው እግዚአብሔር አላዋቂ ሆነው እንዲቀሩ ለማድረግ ፈልጎ ዛፉን እንዲከለክላቸው አድርጎ ይደመድማል። እውነት ለመናገር እግዚአብሔር ዓላማው ከአዳምና ሔዋን ዛፉን መከልከል ከሆነ ስለ ዛፉ ባለመናገር ብቻ ዛፉን ሳይበሉ እንዲኖሩ ማድረግ ይችላል። ጨርሶም ዛፉን ባለመፍጠር ደግሞ ዘግይቶም ቢሆን እንዲያገኙት ማድረግ ይችላል። እግዚአብሔር ዓላማው ሰው ለመፍጠር በግድ የሚገዛና የሚነዳ ባሪያ እንዳይሆንና ወዶና መርጦ በነፃ ፈቃድ አምላኩን ማምለክ እንዲችል ማድረግ ነው። ከዚያ ውጭ ግን አዳምና ሔዋን ዕፀ በለስ ከመብላታቸው አስቀድሞ አዋቂዎች ነበሩ። የሰው ልጅ ሲፈጠር ከመላእክት እጅግ ጥቂት አሳነሰው ተብሎ እንደተጻፈ አዋቂ ሆኖ የተፈጠረ ፍጥረታት ነበረ። ጠቢብ ሲራክም ስለ ሰው ተፈጥሮ ሲገልጽ በምሳሌው ፈጠራቸው፣ ፍጥረቱን ሁሉ ይፈሯቸው ዘንድ አደረገ፣ ጥበብና ማወቅንም አጠገባቸው፣ ክፉና በጎንም አሳያቸው ብሏል። አዳምና ሔዋን ማሰብ የማይችሉና ምንም እውቀት የሌላቸው ቢሆኑ ኖሮ እግዚአብሔር ለማሰብ ፍጡር ትእዛዝ አይሰጥም ነበረ። ማሰብ ለማይችል አዳም ለእንስሳ ስም አወጣላቸው፣ ገዢ ሆናቸው ብሎም አያዝም ነበር። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉኝ በድጋሚ በትህትና ጠይቃችኋለሁ። ስለነበረን ቆይታ ከልቤ አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ለሁላችሁም ሰላምና ጤና ፍቅር ለሁላችሁ ይሆንላችሁ። አመሰግናለሁ።